ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ በዛሬው ቪዲዮ ደግሞ የጨለማ ጉድጓድ አይነቶችን አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። ወደ ቪዲዮ። የጨለማ ጉድጓዶች መጠናቸው የተለያየ ነው። መጠነ ቁሳቸውን መለያ አድርገን ብንወስድ 4 አይነት የጨለማ ጉድጓዶች አሉ። እነዚህም በጣም ትንንሽ የጨለማ ጉድጓዶች፣ የከዋክብት የጨለማ ጉድጓዶች፣ መካከለኛ የጨለማ ጉድጓዶችና ግዙፍ የጨለማ ጉድጓዶች ይባላሉ። በእርግጥ ብዙ ሳይንቲስቶች መካከለኛ የሚባል የጨለማ ጉድጓድ የለም በማለት ይከራከራሉ። ማይክሮ የጨለማ ጉድጓዶችን ያስተዋወቀው የዓለማችን ታዋቂ ቲዎሪካዊ ኮስሞሎጂስት የነበረው ስቴፈን ሃውኪንግ በ1971 ዓ.ም ላይ ነው። ማይክሮ የጨለማ ጉድጓዶች ይዞታቸው እስከ አቶም መጠን ድረስ ያነሰ ሊሆን ቢችልም መጠነ ቁሳቸው ግን የፀሐይን ያክል ሊሆን ይችላል። እነዚህ የጨለማ ጉድጓዶች ዩኒቨርስ ከተፈጠረ ጊዜ ጀምሮ የነበሩ ናቸው ሲል ሳይንስ ይናገራል። ዩኒቨርስ ሲፈጠር ኢንፍሌሽን በተባለ እጅግ ፈጣን የህዋ መስፋፋት ምክንያት የተወሰነ ቁስ አካል ተፋፍጎና የእፍግታ መጠኑም ጨምሮ ማይክሮ የጨለማ ጉድጓዶችን ፈጥሯል ሲል የስነ ፈለጉ ምርምር ያሳያል። ሁለተኛ፣ የከዋክብት የጨለማ ጉድጓዶች። ሁለተኛው የጨለማ ጉድጓድ አይነት የከዋክብት ወይም ስታርስ የጨለማ ጉድጓድ የሚባለው። ይህ የጨለማ ጉድጓድ የሃይድሮጅን ነዳጃቸውን ጨርሶ ከሞቱ ከዋክብት የሚፈጠር ሲሆን ከዋክብት እድሜያቸው ሲያልቅ ይፈነዱና ፍጻሜያቸው ይሆናል። ይህ የከዋክብት ፍንዳታ ሱፐርኖቫ ይባላል። መጠነ ቁሳቸው የፀሐይን 3 እጥፍ የሚሆኑ ከዋክብት የህይወት ዘመናቸውን ሲጨርሱና ሲፈነዱ ወደ ነጭ ድንክነት የሚቀየሩ ሲሆን የፀሐይን 8 እጥፍ አካባቢ የሚሆኑ ወደ ኒውትሮን ኮከብነት ይቀየራሉ። መጠነ ቁሳቸው የፀሐይን 20 እጥፍ እና ከዛ በላይ ሲሆኑ በሱፐርኖቫነት ከፈነዱ በኋላ የሚቀረው ኮከብ የጨለማ ጉድጓድ ይሆናል። የስነ ፈለግ አጥኚዎች ለብዙ ጊዜ መካከለኛ መጠን ያለው የጨለማ ጉድጓድ መኖር የለበትም ብለው ተከራክረውበታል። አንዳንዶቹ አባባል ከሆነ ወይ ትንሽ መሆን አለበት አለበለዚያ ደግሞ የከዋክብት ወይም ግዙፍ የጨለማ ጉድጓድ መሆን አለበት ሲሉ ይደመጣል። አሁንም የመጨረሻ ስምምነት ላይ ባይደረስም የቅርብ ጥናቶች ደግሞ መጠነ ቁሳቸው የፀሐይን መጠነ ቁስ ከ100 እስከ 1 ሚሊዮን ድረስ የሚበልጡ መካከለኛ የጨለማ ጉድጓዶች አሉ የሚል ሳይንሳዊ ግኝት እየወጣ ነው። አፈጣጠራቸውን በተመለከተ ደግሞ የከዋክብት ክምችት ወይም ክላስተር ውስጥ ተፋፍጎ ያሉ ትልልቅ ከዋክብት ሰንሰለታዊ አጸግብሮት በተባለ ሂደት ሲጋጩ መካከለኛ የመጠነ ቁስ ያላቸው የጨለማ ጉድጓዶችን ይፈጥራሉ የሚል ነው። ግዙፋን የጨለማ ጉድጓዶች። ግዙፋኑን የጨለማ ጉድጓዶች በተመለከተ ደግሞ የሁሉም ጋላክሲዎች ማለት ይቻላል ማዕከላቸው ላይ በጣም ግዙፍ የሆኑ መጠነ ቁስ ያላቸው የጨለማ ጉድጓዶች ሲኖሩ መጠነ ቁሳቸው ከፀሐይ መጠነ ቁስ አንጻር ሲወዳደር ከ1 ሚሊዮን አንስቶ እስከ ሚሊዮን ይገኛል። እነዚህ ግዙፋን የጨለማ በተባለ ግጭት ሂደት በሌላ እይታ ደግሞ በጣም ትልልቅ የሆኑ የጋዝ ደመናዎች ክምችቶች በስበት አንድ ላይ በመጠራቀም ወይም በሺዎች የሚቆጠሩ አነስ ያሉ የጨለማ ጉድጓዶች ተዋህደው ካልሆነ ደግሞ በአንድነት የታጀቡ ከዋክብት በአንድ ላይ ሲፈራርሱ ግዙፋን የጨለማ ጉድጓዶች ይፈጥራሉ የሚል ነው። በየትኛው መንገድ ይፈጠሩ ግዙፋን የጨለማ ጉድጓዶች እጅግ ትልቅ የሆነ ስበት ስለሚኖራቸው የጋላክሲዎች ማዕከላዊ ቦታ አካባቢ ደግሞ ብዙ የታጨቁ ከዋክብትና የጋዝ ደመናዎች ስለሚኖሩ ወደ ጨለማው ጉድጓድ በጣም እየተጠጉ ወደ ጉድጓዱ ተስበው ሰምጠው ይጠፋሉ። በመሆኑ እነዚህ ግዙፋን የጨለማ ጉድጓዶች በዚህ ምክንያት መጠነ ቁሳቸው ሁል ጊዜ እየጨመረ ይሄዳል። ለዛሬ የነበረን እይታ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ።
በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።